ስራችን ቆንጆ ሆኖ ደርሶልናል። ይሄንን ሰላም ነው። ዛሬ ያው እንግዲህ ቀይ ስር እንሰራለን፣ ግን ዘይት አላበዛም። እችንን እንጨምራለን ማለት ነው። ይሄው ነጭ ሽንኩርታችንን እንጨምራለን ማለት ነው። አብረን ሽንኩርቱን ጥብስ እናደርጋለን። ቤተሰቦች እንግዲህ ይሄው ቀይ ስራችንን እዚህ ላይ እንደዚህ አይነት ካለን በዚህ እናደርገዋለን። ካለን ደግሞ መተከል ተቀጣለን እንጨዋለን። ይሄው እንግዲህ ተከትፎ ይሄን ጫው ጨምረናል። ይሄ ደግሞ ብላክ ፔፐር ነው። እንግዲህ በስሎልናል። ቃሪያችንን ጨምር አድርገን እንደዚች ልክ እናደርጋለን። ይኸው ቀይ ስራችን ቆንጆ ሆኖ ደርሶልናል። ይህንን ይመስላል። ክትፎ ለምን ይሆናለች? እንቅመሰው። ቀይ ስር በጣም ለብዙ አይነት በሽታ መድኃኒት ነው። ቀይ ስርን በተለያየ አይነት መልኩ ብንጠቀም ብዙ አይነት ነገሮችን ለሰውነታችን ጤና ይሰጣል። ስለዚህ ቀይ ስርን በቻልን መጠን አብዝተን እንጠቀም። ፕሊዝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ጻፉልኝ። መልካም ቀን።